ሄለን ከበደ ወረዳ 10 ስሜ ኢብራሂም መሐመድ ይባላል። ከወረዳ 10 ይዲያ ተስፋ ይባላል። ሽንኩርት ነጋዴ ጋር 150 ብር ነው። እዚህ ጋር ደግሞ 95 ብር ሂሳብ ነው። ስሜ ሄለን ከበደ ወረዳ 10 ያው እዚህ ማንዴላ በሚገኘው ሰንዴ ገበያ ላይ ነው የምገኘው። እኔ እንዳየሁት ከሆነ ለውጡ እኩል በኩል ነው። ለምሳሌ ሽንኩርት ነጋዴ ጋር 150 ብር ነው። እዚህ ጋር ደግሞ 95 ብር ሂሳብ ነው። ድንቹም በዛው ልክ በጣም ነው የቀነሰው። ሁሉም አታክልቱም ጥሩ ስራ ተሰርቷል። ምክንያቱም ያየነው ነገር አለ። ዘይት ጣራ ነክቶ ነበረ። በጣም ጣራ ነክቶ ያው ሰው መንግስትን እያመረበት የነበረበት ሁኔታ ነበረ። ሰሞኑን ግን በተደጋጋሚ እየገባ ሰው ዘይቱን በደንብ አግኝተናል፣ ተመስገን ብለናል። እና አሁንም ደግሞ ያው እናበረታታቸዋለን። ይቀጥሉ በዚሁ ላይ ያሉ ክፍሎች ቶሎ ምርቱን ያስገቡል። እንደዚህ ቢያስገቡት ሰው አይከፋውም፣ እኔም አይከፋኝም ብዬ አምናለሁ። ተረፈ ሁሉም ከላይ ያለው እስከታች ያለው አመራር እጁን አስገብቶ እየሰራ ነው። ንግድ ቢሮዎች፣ ባለሙያዎች በጣም እየሰሩ ነው ያለውት እና ደስ ይላል። ያው ዛሬ በተረጋጋ መንገድ ነው እየገዛን ያለ ነው። ይሄ ንጭንጭ ግጭ የሚባል ነገር የለም። ተመስገን። ለከተማ ወረዳ 10 ላይ 3 ሰንዳይ ገበያዎች አሉ። ከነዛ ውስጥ የምርት አቅርቦቱ ጥሩ ነው። አሁን ባለበት ሁኔታ ጥሩ ነው። በሚቀርባቸው ምርቶች ጥሩ ምርቶች እየቀረቡ ነው ያሉት። ሶስቱም ቦታ ላይ ምርቶች እየቀረቡ ነው ያሉት። ማህበረሰቡም እየተገበያየ ነው ያለው። ከዋጋ አንፃር እንኳን ነጋዴው ላይ ያለውና የሰንዳይ ማርኬት ዋጋ በጣም ይለያያል። ምክንያቱም ነጋዴ ጋር እጥፍ ነው። በጣም የማይቀመስ ሁኔታ ላይ ነው ያለውና ማህበረሰቡም ሰንዳይ ማርኬትን ጠብቆ የመገበያየት ነገሩ ልምድ አድርጎ ይዞታል። ምክንያቱም በጣም ልዩነት አለው። የዋጋ ልዩነት ስላለ ከነጋዴና ከሰንዳይ ማርኬት የዋጋ ልዩነት አለና ባለው ሁኔታ አሁን ባለው ነባራዊ ሁኔታ ማህበረሰቡ ከሰንዳይ ማርኬት ሆኗል የሚገበያየው እላለሁ። አሁን የምንገኘው ቂርቆስ ወረዳ 10 የእሁድ ገበያ ላይ ምርቶችን ለመግዛት ነው የተገኘሁት። እንደ ቂርቆስ ወረዳ 10 3 የእሁድ ገበያ አለ። አሁን ላይ በምርትም ብዛትም አይነት የተሻሉ ናቸው። ከዋጋ አንፃርም በነጋዴ ጋር ሲነጻጸር የተሻለ ነው። በርቱ። ፋብሪካ ኢንዱስትሪ ግብርና ምርት በጥሩ ሁኔታ እየቀረበ ያለበት ሁኔታ እጅግ አስደሳች ነው። እንደ አንድ ነዋሪ የቂርቆስ ወረዳ 10 ማመስገን እፈልጋለሁ። በርቱ።